ሰላም ውዶች እንዴት ናችሁልኝ? ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የምናየው የማሽን ሜንቴናንስ ነው። ቀለል ያሉ ችግሮችን በቤት ውስጥ እንዴት አድርገን ማስተካከል እንችላለን የሚለው ነው። ለምሳሌ ያህል ማሽኑ ክር አልጠርፍ ካላችሁ፣ ማሽኑ ክር እየነከሰ የሚያስቸግራችሁ ከሆነ፣ ክር የሚበጥስ ከሆነ፣ እንዲሁም ደግሞ ቦቢን ውስጥ ክር እየገባ ካስቸገራችሁና ክሩ እንዴት አድርገን ማጥራት እንደምንችል ዛሬ በአጭር ቪዲዮ ምን ይሆናል ማለት ነው። በቀጣይ የተለያዩ ቪዲዮዎችን ስለ ማሽን ጥገና፣ ማሽን እንክብካቤ የመሳሰሉትን እንሰራላችሁ ማለት ነው። ወደ ቪዲዮችን እናልፋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እሺ ውዶች፣ መጀመሪያ ያው ማሽናችን ይሄን ይመስላል። መጀመሪያ የትኛውንም አይነት የማሽን ችግር ሲያጋጥመን ክር መበጠስ ሊሆን ይችላል፣ ቦብሊን ላይ መጠቅለል ሊሆን ይችላል፣ ብዙ አይነት ነገሮች ሲያጋጥሙ መጀመሪያ ቼክ ማድረግ ያለብን ክር አጋባቡና ሁሉንም ቀዳዶች ተጠቅመናቸዋል የሚለውን ቼክ እናደርጋለን። ቴንሽኑን ቼክ እናደርጋለን። ቴንሽኑ በጣም ከጠበቀ ከላላ ማጥበቅ ይጠበቅብናል ማለት ነው። ስለዚህ ቴንሽኑን ቼክ ማድረግ አለብን። ሲቀጥል ደግሞ ክር እየደረበና እየተፈተፈ የሚያስቸገረን ከሆነ ይሄኛውን እዚህ ጋር የምታዩትን እሱ ግር መግባቱን ቼክ ማድረግ አለብን። ሁሉንም አገባቡን ቼክ ማድረግ አለብን። ሌላው ደግሞ ሁለተኛ ቼክ ማድረግ አለብን ቦብሊናችን ነው። የቦብሊናችን ክር አገባብ ትክክል ከሆነ እሱንም ቼክ ማድረግ አለብን። ከዛ ክር መጥለፉን ቼክ እናደርጋለን። እስቲል ነው አሁን የማሳያችሁ ጤነኛ ማሽን ነው ማለት ነው። በደንብ የሚሰራ ጤነኛ ማሽን እያሳያችሁ ነው። እናንተ ጋር ብልሽት ካጋጠማችሁ መጀመሪያ ቼክ ማድረግ ያለባችሁ ክር አገባቡ ነው መጀመሪያ ማለት ነው። ከዛ የቦብሊኑ ክር አገባብ ቼክ ታደርጋላችሁ። ከዛ በኋላ ችግራችሁ ምንድነው? ለምሳሌ ክር መበጠስ ማስቸገር ከሆነ አንደኛ ቴንሽን በጣም ከጠበቀ ክር ይበጥሳል። ሁለተኛ ታች የቦብሊኑ ቦብሊንም ቴንሽን አለው እንደምታሳያችሁ እዚህ ጋር ይታያችኋል። እዚህ ጋር ሁለት ብሎኖች አሉ። እዚህ የምታያቸው ጋር ሁለት ብሎኖች አሉ። እነዚህ ሁለት ብሎኖች በመጥበቅና በማላላት ይሄኛውን የዚህን የክር መሳቡን ማጥበቅና ማላላት ወይም የቦብሊናችን ቴንሽን መጨመርና መቀነስ ይችላሉ ማለት ነው። ስለዚህ እነዚህም በጣም አታች አለማድረጋቸውን ቼክ ማድረግ አለባችሁ። ለምሳሌ እዚህ ጋር ሌላ ቦብሊን አለኝ እንደምታዩት። ይሄኛው ለላስቲክ ክር ነው የምጠቀመው። ይሄኛው እስቲ የምታዩት ከሆነ ላሳያችሁ። እዚህ መሀል ያለው ክፍተት አይ ቲንክ ይታያችኋል። እዚህ መሀል ያለው ክፍተት ይታያችኋል ተስፋ አደርጋለሁ። እና ጀስት ይሄኛው ሳሳያችሁ እዚህ መሀል ያለውን ክፍተት ልዩነት ብታዩት ይሄኛው ለክር ተብሎ ቴንሽኑ በጣም ጠበቅ ያለ ኖርማል ነው። ይሄኛው ግን ለላስቲክ ተብሎ ሰፋ የተደረገ ቴንሽኑ የተስተካከለ ላስቲክ ክርን ብቻ የምጠቀምበት ቦብሊን ነው ማለት ነው። ስለዚህ ለምትፈልጉት ክር ለምሳሌ ይሄኛው አሁን የምጠቀምበት 2 ቁጥር የሚባለው ክር ነው። ክሮች ሳይዝ አላቸው 4 ቁጥር፣ 6 ቁጥር፣ 8 ቁጥር እየተባለ ሳይዝ አላቸው ማለት ነው። ብዙ አይነት የክር አይነቶች አሉ። ለምሳሌ ጂንስ የምንሰፋው በ4 እና በ6 ቁጥር ክር ነው። ግን ብዙ ጊዜ ገበያ ላይ የምናገኛቸው 2 ቁጥር ክሮች ናቸው ማለት ነው። ስለዚህ 4 ቁጥር መጠቀም ቢኖርብኝ ቴንሽኑን አስተካክለዋለሁ ማለት ነው። ካለበዚያ በዚህ ክሩ ማለፍ ስለማይችል 6 ቁጥር ምናምን ከሆነ 4 ቁጥር ክር ይሄን ያህል አሁን የምታዩት ይሄንን የሚያህል ክር ይኖራል ማለት ነው። በደንብ ሊታይ የሚችል የጂንስ ክር አሁን 4 ቁጥር 6 ቁጥር ነው። ስለዚህ እንደዚህ ቁጥር ክር ሊኖር ስለሚችል እሱን ቼክ ማድረግ ትችላላችሁ። ሲቀጥል ልክ እንደዚህ ክር ይጠልፋል ማለት ነው። ሌላው ደግሞ ብዙ ጊዜ የሚያስቸግራችሁ ክር አልጠልፍ እያለ ከውስጥ ክር አላውጣ እያለ የሚያስቸግራችሁ ከሆነ ውስጥ ጨረቃ ወይም ደግሞ ሁክ የሚባል ነገር አለው ማለት ነው። እሱን ደግሞ ከፍቼ እንዴት ነው ታይሚንግ ማስተካከል የምንችለው? ዋናው የማሽን ብልሽት ውስጥ ያለው ሁኩ ነው ማለት ነው። ወይም ጨረቃ የሚባለው የጨረቃ ብልሽት እንዴት አድርጋችሁ ማስተካከል እንዳለባችሁ ማሽኑን ከፍተን አብረን የምናይ ይሆናል ማለት ነው። መጀመሪያ ሁለቱን ብሎክ በመፍታት ይሄ የምታዩትን መስታወት የሚባሉን አውጠዋለሁ ማለት ነው። እሺ ያው እንደምታዩት እኛን መስታወቷን ፈተን አውጥተናታል ማለት ነው። ከዛ ይሄኛውን እንደዚህ በምታዩት ሁኔታ እናንሸራትና ቀጣይ እሺ በመቀጠል ዶግፊት እና መርገጫ እንፈታለን ማለት ነው። እኛን በቀላሉ እንደዚህ በእንደዚህ ሁኔታ እናወጣታለን። ከዛ ይሄኛውን ዶግፊት የሚባለው እሱን እንፈታለን። ጀስት እንደምታዩት ዶግፊቷን ፈተናታል ማለት ነው። አሁን የምታዩት ይሄ ዶግፊት የሚባለው ወይም ደግሞ ጥርስ ተብሎ የሚታወቀው ነው። ይሄ ከታች የምታዩት ሁክ ወይም ደግሞ ጨረቃ ተብሎ የሚታወቀው ነው ማለት ነው። እሺ ቀጣዩን ክራችን እናወጣለን። ከዛ ከታች ይሄ ቦብሊን ኬር ይባላል። የውስጠኛው ቦብሊን ይባላል ወይም እንዝርትና የእንዝርት ማቀፊያ በመባል በአማርኛ ይታወቃል ማለት ነው። ያው ትክክለኛ አገባብ የሚባል ይሄ ነው። ይኸውላችሁ አንድ ዙሮ ማሽኑ ሁለተኛ ሲዞር ይገባል። ልክ ሁለተኛ ዙር ሲሞላ ይሄኛው በመርፌው በልሙጥ በኩል ይወጣል ማለት ነው። ጀስት መርፌ ልሙጥ የሚባለው ደግሞ የምታዩት መርፌ አይ ቲንክ ይታያችኋል ብዬ ተስፋ አደርጋለሁ። እዚህ ጋር ልሙጥ ፓርት አለው። ከቀዳዳዋ በላይ ያለውን ልሙጥ ፓርት ጋር ማለፍ አለበት በዛ በኩል።
ይሄ እንደምታዩት ይሄኛው ሁለት ይዞር ማለት ነው። ይታያችኋል፣ መርፌው ላይ ነው ያለው። ልክ ይሄ አንድ ዙር ይዞራል። ከዛ ልክ ሁለተኛ ሲዞር ይሄኛው መርፌው ገብቶ ሲወጣ ይኸውላችሁ ክር ጠለፈ። አያችሁት? ክር ጠለፈ። ይሄ ታይሚንግ ይባላል። እዚህ በዚህኛው ጫፍና በዚህ ጫፍና በመርፌው መሃል በዚህ በሁለቱ መሃል ይኸውላችሁ ሲገጣጠም ያያችሁት ነው። ልክ እነዚህ ያያችሁ በሁለቱ መሃል ሊኖረው የሚገባው ጋፕ 0.1 ሚሊ ነው። ከ1 ሚሊም በላይ መሆን የለበትም ማለት ነው። ልክ ይኸውላችሁ በምታዩት መንገድ ክር መጥለፍ አለበት። ከዛ ይሄ ሲወጣ ያያችሁ ክር ይዞ ሲወጣ ብዙ ጊዜ ክር አሊዝ የሚላችሁ ቴንሽኑ ሲርቅ ነው ማለት ነው። አሁን ካሳያችሁ በላይ የሚርቅ ከሆነ ክር አይወስድም። የሚጠልፍላችሁ ይሄ ክሩን ይዞ ገብቶ የታችኛው ሁለት ዞሮ ልክ ሊወጣ ሲል 0.1 ያያችሁት ነው ሲጠልፍ። እቺ ካልጠለፈች እሺ፣ አሁን ደግሞ ሁኩን ልፍታውና እንዴት እንደምንገጥመው አሳያችኋለሁ። ይሄ ተስተካከለ ነው። ይሄን በትኝ እናስተካክለው አብረን። እሺ ውዶቼ እንደምታዩት ይሄውን ሁኩ ሙሉ ለሙሉ ላልቷል። እንደምታዩት እንደ ልቡ የተሽከረከረ ነው፣ ተፈቷል ማለት ነው። ያው ነቅላችሁ ስትመልሱ ልክ እንደዚህ ነው የሚሆነው ሁኩ። አሁን እሺ እንዴት አድርገን ማስተካከል አለብን የሚለውን እናያለን ማለት ነው። እሺ ይኸውላችሁ አሁን ላይ ይሄ ቢገባ ወይም መርፌ ቢገባ ተመልከቱት። ያኛው ቢሽከረከር ቢያያችሁት ነው ይሄ ይገጭብናል። ወይ ሁኩ ወይ ደግሞ ሁክ ምላችሁ የጨረቀው ማለት ነው። ወይ ጨረቀው ወይ መርፌ ይሰብራል ማለት ነው። አሁን እንዴት አድርገን ይሄን ነገር ታይሚንጉን የምናስተካክለው ወይም ደግሞ ሰዓቱን እኩል የምናመጣው የሚለውን ነው ማሳያችሁ ማለት ነው። አሁን የምናስተካክለው መጀመሪያ ይሄን ለማስተካከል ምን ማድረግ አለብን? እዚህ ጫፍ ላይ ታያችኋለች እቺ ብረቷ እቺ ሁኩን መጀመሪያ ደግፈን የምናስይዝባት ናት ማለት ነው። እና ሁኩ ደግሞ ሁለት ክፍል አለው እንደምታዩት፣ የታችኛው ክፍል አለ፣ የላይኛው ክፍል። እቺ ታያችኋለች እቺ እዚህ ውስጥ መግባት አለባት ማለት ነው። እንዳትነቃነቅ የውስጠኛው ክፍል፣ ምክንያቱም መሽከርከር ያለበት የላይኛው ክፍል ብቻ ነው። የውስጠኛው ክፍል መሽከርከር የለበትም። ይሄ እንደዚህ የሚሽከረከር ከሆነ አብሮ አይሰራልንም ማለት ነው። ስለዚህ እሷን ለመያዝ የውስጠኛዋን ክፍል ብቻ እናሽከረክራትና አሁን የምታዩት ሁክ ውስጥ መግባት አለበት። አሁን ይሄኛው ይዞልናል። ስለዚህ አሁን በስሱ ብሎኖቹ ማጥበቅ እንጀምራለን ማለት ነው። ሙሉ ለሙሉ አናጠብቃቸውም፣ በስሱ ብቻ። ከዛ መርፌ ውስጥ ያለው ክር እዛው ተጠቅሎ እንዳይቀር እሱ ማውጣት ይጠበቅብናል። ከዛ ልክ ይሄኛው ገብቶ ሊወጣ ሲል ነው ይሄ ማለፍ ያለበት። ስለዚህ እናስተካክላታለን ማለት ነው። ብሎኑን በስሱ ልክ በምትወጣበት ሰዓት እዚህ ጋር መርፌዋ ላይ የምታያት ከሆነ በአንድ ሳይድ እቺ ልሙጥ ፓርት አለቻት እዚህ ስር ማለት ነው። ከቀዳዷ ቀጥሎ ያለችው ልሙጥ ፓርት ላይ ነው ሁኩ መጥለፍ ያለበት ማለት ነው። ስለዚህ ልክ እሷ ፓርት ላይ መርፌዋ ልክ በምትወጣ ሰዓት ከቀዳዷ ትንሽ ከፍ ብሎ ማለፍ አለበት በእንደዚህ በምታዩት መንገድ። ከዛ እሽክርክሪቱን ብሎኑ እስከምናገኝ ድረስ እንዳይነቃነቅ ቀስ እያደረግን እናደርግና ልክ ብሎኑን እዚህ ጋር ትንሽ ጠበቅ እናደርገዋለን። ከዛ መለስ ሄድ እያደረግን እናየዋለን። ከዛ ልክ እንደዚህ መሆኑን ሁለት ዞሮ አንድ ከውኩ በላይ። እሺ አሁን ከዛ ምን እናደርጋለን ማለት ወደ ኋላ ነው እንሞክረዋለን። ስለዚህ ወደ ኋላም ችግር የለበትም። ስለዚህ አሁን ምን እናደርጋለን? በሱ ጠበቅ እናደርገዋለን ለመሞከር ማለት ነው። አሁን በደንብ አላጠብኩትም በሱ ነው አሁን፣ ምክንያቱም በዚህ ሰዓት አሁን መርፌ ሊሰብር ይችላል። መርፌ ከሰበረ ደግሞ አፈናጥሮ አይናችሁን ወይም ሌላ ቦታ ሊወጋችሁ ሊችል ስለሚችል ለራሳችሁን ፕሮቴክት አድርጋችሁ ትሞክሩታላችሁ ይሄን ማለት ነው። አሁን ከዚህ በኋላ ምንድነው ክር እናስገባና ከታችን ቦብሊኑን ክር እናዘጋጃለን። ይሄው ቦብሊን አሁን ክር አስገብተን ይጠልፋል አይጠልፍም የሚሆን ቼክ እናደርጋለን ማለት ነው። እሺ ይሄው ውዶች አሁን ክር አስገብተናል በምታዩት መንገድ። አሁን ሞክረዋል ልክ እንደቀደሙ እንደመጀመሪያው ክር ይጠልፋል አይጠልፍም ነው ማለት ነው። አሁን ክር ጣለፈልን ማለት ነው። ሌላው ምንድነው እሱ ቼክ ካደረግን በኋላ አሁን በደንብ ማጥበቅ አለብን። ምክንያቱም ማሽን ሲሰፋ ቫይብሬት ስለሚኖረው እሱ ነገር በእንዝረት ምክንያት ቶሎ ሊለቁ ይችላሉ እነዚህ ብሎኖች። ስለዚህ እነዚህ በደንብ ማጥበቅ ይጠበቅብናል። ከዛ ቀጥሎ የሚገባው የዶግ ፊት ነው። ዶግ ፊቱ ላይ ይሄ እዚህ ጋር ይታሰራል ማለት ነው። ብሎኖች ሊመታሰር አለበት። የእሱ ብሎኖች ደግሞ እንዳትሳሳቱ እዚህ ጋር ሁለት ብሎኖች አሉ የፈተናቸው ሁለት አይነት ብሎኖች። ይሄኛው ዶግ ፊት ነው፣ ይሄኛው ደግሞ የመስታወቱ ነው ማለት ነው። እሺ ዶቼ አሁን ያው ገጥመን ጨርሰናል ማለት ነው። ከዛ ክር እናውጣለን። ከዛ አሁን እስቲ ስፌት እንሞክራለን ማለት ነው። ስፌት የምንሞክረው ብዙ ጊዜ አስቸጋሪ ስለሆነ ስትረሽ በሚያደርግ ጨርቅ ነው።
እንግዲህ በምታዩት ጨርቅ ስፌት እንሞክራለን። እሺ ይሄው በምታዩት መንገድ ስፌቱ አሪፍ ሆኖ ስትረች በሚያደርግ ጨርቅ በእንደዚህ ሁኔታ በገበር ነው የሞከርነው። ይሄ ስትረች በሚያደርግ ገበር ነው የሞከርነው። እንዲህ በምታዩት ሁኔታ ጥርት ብሎ ተሰፍቷል ማለት ነው። ስለዚህ ቴንሽናችን በእንደዚህ አይነት መልኩ በሚያምር ሁኔታ አልቋል ማለት ነው። ለዛሬ የነበረን ፕሮግራም ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአሪፍ ፕሮግራም እንገናኛለን። እስከዛ ድረስ ቻው። እሺ ዱጂ ለዛሬ የነበረን ፕሮግራም ይሄን ይመስላል። ቀለል ያሉ የማሽን ማስተካከያ ዘዴዎችን አብረን አይተናል ማለት ነው። በቀጣይ የተለያዩ የማሽን ክፍሎችን እና እንዴት አድርገን ማሽናችን ትሪት ማድረግ እንዳለብን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል ማለት ነው። ለዛሬ የነበረን ፕሮግራም ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮሜንት ላይ ሀሳብ አስተያየታችሁ ወይ ደግሞ ቀጣይ ምን ሰራላችሁ እንደምትፈልጉ ጻፉልኝ። በቀጣይ በአሪፍ ቪዲዮ መለሳለሁ። እስከዛ ድረስ ቻው።